ጉዳተኛ ወገኖቻችን ዊልቸር ንጹህ ጥሬ በካርቶን የታሸገ አዲስ ዊልቸር ተረክበዋል። ህይወታቸው ቀሎላቸው እነሱም በቪዲዮ አመስግነዋል። ስንት አካል ጉዳተኛ ዊልቸር እንዳገኘ ፎሎ በማድረግ የሰክሰስን ቤት ቪዲዮዎች ማየት ትችላላችሁ። ምን ያህል አካል ጉዳተኛ ታገዙ እንዳለ በአይናችሁ ማየት ትችላላችሁ። መስጠት ብቻ ሳይሆን ለአካል ጉዳተኛ ወገኖቻችን የስራ እድል፣ የትምህርት እድል ይሰጣል። ልዩ ተሰጥኦ ላላቸው የስራ እድል ያግዛል፣ የትምህርት እድል ይሰጣል። እኛን ስደተኞችን ደግሞ የቤት ባለቤት ያደርጋል። በኢትዮጵያ 2,000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። ለሰክሰስ እድሉ እንሰጣለሁ። በዚሁ አጋጣሚ አንቺ ተናግረሻል፣ እኔ በኋላ ደግማለሁኝ። በዚሁ አጋጣሚ ነገ ከቻልሽ ቪዲዮ ስሪላቸውና ሰኞ ቀን አዲስ 50 ዊልቸር ልናከፋፍል ማስታወቂያ ለሰኞ በሚመች ሰዓት ላይ ቁጭ ብለን ሬጅስተር እንድናደርግ ለ50 ሰው እድል በድጋሚ እንድንሰጣቸው ብታደርግ በጣም ጥሩ ነው እና ሰኞ ምንም ችግር የለም። ልጻፍ። እሺ፣ ሰኞ ጠዋት ቪዲዮ ሰራለሁ። ሰኞ ጠዋት ቪዲዮ ሰራለሁ። ሰኞ ነው ነገ ቤትሰሪ ለሰኞ ነው ወይስ ሰኞ ጠዋት ቤትሰሪ ነው? ጥሩ ነገ መስራት ትችላሉ። ነገ ሰራለሁ። በቃ ነገ ስሪና ሰኞ ከሰዓት አብረውን እንዲሆኑ ብታደረጊ በጣም ጥሩ ነው። ወደ ስንት ሰዓት አካባቢ ነው ቆንጆ ሊሆን የሚችለው? ከዚህ በፊት ስንት ሰዓት ላይ ነበረ? በቀደ የዛኔ የመጀመሪያው ዙር 50 ዊልቸር ስንሰጥ ረመዳን ስለነበረ በማታ ነበር የመዘገብ ነው እና ስለዚህ አሁን ነገ ጠዋት ቪዲዮ ሰራና ሰኞ ከሰዓት ሁሉም እንዲገኙ ቪዲዮ ሰራለሁ። በጣም ብዙ ሰዎች እባክሽ መቼ ነው ሰክሰስ ሁለተኛ ዙር ዊልቸር የሚሰጠው እያሉ በጣም ብዙ ሰዎች እየጠየቁኝ ነበረ። ብዙ አካል ጉዳተኛ ዘመድ፣ ጎረቤት፣ ጓደኛ ያላቸው ሰዎች አሉ መጥተው ሊያስመዘግቧቸው የሚፈልጉ። እናም ቆይ ሰክሰስ ሲያሳውቀኝ እያስገባ ስለሆነ ከውጭ ካስገባ በኋላ ሲያሳውቀኝ እነግራቸዋለሁ ብዬ ነበር። በጣም ነው ደስ ያለኝ አሁን ለሰኞ መመዝገብ እንደምንችል ስትነግረኝ እጅግ በጣም ነው ደስ ያለኝ። በጣም አመሰግናለሁ። የእውነት በጣም ከዚህ በላይ መንፈስ የሚያረካ ነገር የለም። አንድ አካል ጉዳተኛ ወገናችን ዊልቸር መስጠት ማለት እግር እንደ መስጠት ቁጠረው እና በጣም ትልቅ የመንፈስ እርካታ ነው። በቃ እኔ ለራሴ የተደረገልኝ ያህል ነው የምደሰተው። አስቡት፣ ሁሉም ሰው ይሄንን ሲያይ በጣም የመንፈስ እርካታ ይሰማዋል፣ ደስታን ይሰማዋል። አንድ የተቸገረ ወገኔን ማገዝ ማለት ተባረክ ሰክሰስ። ቴንኪዩ አቡዬ። ሰኞ ማታ 2 ሰዓት ላይ ኮሌክት ብናደርጋቸው የተሻለ ይመስለኛል። 2 ሰዓት ላይ ቁጭ ብለን ሬጅስተር ብናደርጋቸው ዝም ብለን 200-300 ሰው ብንመዘግብ ዝም ብሎ ውጥረት ነው የሚሆነው። ግን 50 እያደረግን 50 እያደረግን ለ50 አዳርሰን ከእንደገና 50 ለ50 አዳርሰን ከእንደገና 50 ቢሆን የተሻለ ስለሆነ ሰኞ ማታ 2 ሰዓት ላይ ቀርበው 50 ሰዎች ስም ዝርዝር እንዲሰጡ እና በዛው አጋጣሚ ሲመጡ ደግሞ ትክክለኛ እንዲሆኑ፣ ለምን ስም ዝርዝር ከሰጡ በኋላ ቪዲዮ እንጠይቃለን። በአካል መጥተው እንዲረከቡ እናደርጋለን። በአካልም ሄደን እንሰጣለን። ለዛ ትክክለኛ የሆኑ ሰዎች እንዲገኙ ከአውዲዮ ጥሪያችን እናቀርባለን። አቡዬም ደግሞ ማስታወቂያ ትሰራለች። ሰኞ ማታ ከምሽቱ 2 ሰዓት ላይ አጠገባችሁ ያሉ የሚታውቋቸው ሰዎች ካሉ አካል ጉዳተኛ ሆነው የዊልቸር ትክክለኛ ሆነ የዊልቸር ችግር ያላቸው ዊልቸር ያላቸው ሳይሆኑ ዊልቸር የሌላቸው ዊልቸር በማጣት ከቤት ወጥተው ፀሐይ ሞቆ ማያውቁ፣ ደጅ ወጥተው ማያውቁ፣ ሱቅ ሄደው ማያውቁ፣ ትምህርት ቤት መመላለስ የማይችሉ ትክክለኛ ዊልቸር የሚያስፈልግ አካል ጉዳተኛ ትክክለኛ ማለት ማይሆን ነገር እንዳታደርጉ። ለምን ትክክለኛ ለሚገባው ሰው ሲሰጥ ይሄ ነገር እግር እንደ መስጠት ነው ሲባል አካል ጉዳተኞች ራሳቸው ሲመሰክሩ ነው የቆዩት እና ያልተገባ ሰው ሲወስድ ደግሞ እኛ ዊልቸር ብለን ነው የምንጠራው፣ ግን አካል ጉዳተኛ ሆነው እግር የሌለው መራመድ የማይችለው እንደ እግር ነው የሚቆጥረው። እግር ብለው ነው እነሱ የሚቆጥሩት እና ስጠቁሙን የባካችሁ ትክክለኛ ዊልቸር የሚገባ የሚያስፈልግ ቤተሰቦቹ ዊልቸር መግዛት የማይችሉ ቤተሰብም ሆነ ወገን ዘመድ አዝማድ ዊልቸር ካለመግዛቱ የተነሳ የዊልቸር ችግር ቁጭ ያደረገ ወይም በጉልበቱ የሚሄድ ትክክለኛ የሆነ ሰው እንዲጠቁሙን በትህትና እንጠይቃለን። ላልተገባ ሰው እንዳይሰጥ። አቅም ያለው ዊልቸር መግዛት የሚችል የሌላውን ድል አያጥብብ፣ ሌላው ይጠቀም። ይህ ነው ነገ ቪዲዮ ሲሰሪ ለሰኞ ማታ 2 ሰዓት ከምሽቱ 2 ሰዓት ላይ እንድንገናኝ ቢሰሪ ቆንጆ ነው። ታንኪዩ በጣም ሁሌ እንደማደርግሃለው
ስሰራ ሜንሽን አደርግሃለሁ፣ ታግ አደርግሃለሁ አንተንም ቪዲዮን ፖስት ሳረግ ነገ ጠዋት እና ሰክሰስ በጎ አድራጎት ድርጅትን ፎሎ አድርጉ። ከሰክሰስ በጎ አድራጎት ድርጅት በኢትዮጵያ 2000 ብር ብቻ ትኬት ስትቆርጡ አንደኛ ራሳችሁን የቤት ባለቤት የመሆን እድላችንን እየሞከርን ነው። የራሳችንን እድሉ ባይደርስም እጣው ለእኛ ባይወጣ እንኳን አካል ጉዳተኛ ወገናችንን እያገዝን ነው። ስለዚህ አይቆጨንም። እኔ 18 ትኬት ቆርጬ ነበር፣ ባይደርሰኝም አይቆጨኝም። ለምን? አካል ጉዳተኛ ወገኔን አግዣለሁ፣ የመንፈስ እርካታ አግኝቻለሁ፣ ፈጣሪ ጋር ተመዝግቦልኛል ክሬዲቱ። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ነው። ወገኖቻችን መርዳትም እድላችሁን መሞከርም ነው። እናመሰግናለን። እሺ ተወዳዳሪ ሀምዛ ትቀድማለች። ኔቨር